ሰላም ውድ የቅኝት በቲክቶክ ቤተሰቦች እንግዲህ ዛሬ ሰዓታችንን ጠብቀን በሰዓታችን ከቺ ይሰራልናል። እንዴት ነው አውደ ዓመት ተበላ ተቆረጠ ፋላጩበት። እንግዲህ አውደ ዓመት ላይ ጥርስ ካልተሳለ ካልተበላ አውደ ዓመት አይመስልም ካልተቆረጠ። ለዛ ያው ተቆርጧል ብዬ አስባለሁ። ካልተቆረጠ ያው ቁርጣችንን አውቆ ለኛ የተቀመጡ አሉ እና ለማንኛውም መልካም አውደ ዓመት ብያችሁ ነበር። በድጌ መልካም በዓል ብያችኋለሁ። ያው ላሳለፍ ነው እንግዲህ ተመስገን ነው። እስቲ ወደ ዛሬው ወደ አባበሉ የአውደ ዓመት ፕሮግራሞች ደመቅ ወዳደረጉት አብረን እንገባለን ማለት ነው። የትም እንዳትሄዱ እዚሁ። ሌላ በቃ ሰው በጣም በደስተኛ ወዳለሁ፣ ሰውን አቀፍራለሁ፣ አፍቅራለሁ። የሰው ፍቅር ነው የምፈልገን ደስ ብዬ ማለት ነው። እንዴ ነው አውደ ዓመት ላይ ላጥ ታደርጋለህ አንተ ሰባይ ትገዛለህ። ምክንያቱም እንግዳ ይመጣል ያ ግድ ነው። ገባችሁ? እስቲ ወደ ዛሬ ቪዲዮ አይቶልናል ከፍታ የመረጠን ጌታ አይቶልናል ከፍታ አይቶልናል። አምድሯል ተስፋ ቆርጧል ማለት ነው። ይሄ ከባድ ነው። ሰንጋዞ እንደመግባት አይተናነስ ሁለቱና ሺህ ምናምን ብር ገብቷል። እኔን እንጭሱ የካሳን ጭሱ ታሪኬ ላውራችሁ ባልቅም በስሱ ባለ ጊዜ ነበር ሀብታሙ ንጉሱ ፍሬንዶች በስተው አብሮ የሚያጫርሱ አሪፍ ነው የሉኛል ኩላ አለባበሱ አይቋጥርም እሱ ገንዘብ ነው ትራሱ ጀለሳ ቀሳስረው ለኩስ ለለሱ እሳቱ እንዳይጠፋ ሳባርገው በስሱ ብለው ከትበውኝ ጠምደውኝ በሱሱ ኔፓሱ ሆን አይተው ጥለው ተቀየሱ ተጠቃቀሱ እነማን እነሱ ላይፌን አመሱ ነሸው የልጅነት ውስታዬን ነው ያመጡልኝ ታውቃላችሁ። ማለት ጩጬ ያለን ፈላ ባለንበት ጊዜ እንጃ ቡትስ ጫማ በጣም እጠቀም ነበር እንደውም እና እቺ ያለች ሰፋ ያለች ዋንሶ ምናምን ከዛ ኦልድ ስኩል ኮቶቹ ምናምን ታረጋሽ ቲሸርት ሰፋ ያለ ረዘም ያለ ምናምን ፈር ከመንገድ ላይ ፏ እያልሽ ምናምን ነገር ስቴጅ ያቺ ትዝታ ግን በጣም ትገርመኛለች። እና አንዱ ለቪዲዮ ፎቶዎች ምናምን እስቲ ከፌስቡክ ላይ ምናምን ፈልጋለሁ። ያው ብዙም ተጠቃሚ አይደለሁም ግን አቆምኩ ቆይቻለሁ ነበረኝ አይጠፋም። እና እስቲ ፌስቡክ ላይ ምናምን ፈልጌ ካገኘው ተራራ በስፋ በቃ የሌለ ፈርከን አይታችሁ ሰንሰለቷ ምናምን ከላይ በቃ እንደዚህ ፈታ እያለን ነበር ያሳለፈው። ይኸው አይታችሁታል። ይህንን ሌዛ በቃ እነ ጆሲ ዘንድሮ ይኸው እንግዲህ የዘፈኑበትን ሙዚቃ እኛ ደግሞ በፊት ፈርከን ያሳለፍንበት ነው። እና አሁን ላይ ያ ነገር ይብራል። ወጣትነት መጣ፣ እርጅና መጣ። በዛ ያው ትንሽን እያዘለቀ ቀርገናል። ያው እንግዲህ የሆነው ሆኖ እስቲ ወደ ቀጣዩ ቪዲዮ ጥቂት ባንቺ ቦታ አንጀትሽ ላይ ሆኜ ልብሽ ባንዳፍታ እንደነው አዘዞ ጮማ በልቶተኝ ወይኔ አይ ጊዜ ማን ነበር እኔ ፖለቲከኛ ስላለው ሰው ስም አይያዝልኝም እና ሰሞኑን አሞታል ተብሎ ምናምን ውጭ የተባለው ሰው እኔ ሰው ያ ፖለቲከኛ አይደለም። በዛ አይጥመኝ ብዙ አሊዝም የሰው ስም እስቲ ያንን ያ ሰው መሰለኝ ብቻ አላውቅም። ወፀታ ዓለም አቶ ወዳይ ተሐዚ አይሶም አዳም ወድለይ አሮም ወዳይ ተሐዚ አይሶም አዳም ወድለይ ወይኔ ቪው ለማግኘት ብሎ አጠራ ያደርጉታል። እኛ ደግሞ ጉሱ አሶስ ገብተን አራት አቤት እኔማ በቃ በሙዚቃ ብቻ አንድ ቀን ፈታ ማለት አይቀርም። With good mama, guess you damn boy, you die long.
የኔ ወይዘሮ ልጄ አበባው እንግዲህ ንግስት ያርግሽ ልጄ ጓደኛዬ ልጄ ምስጥር ጓደኛዬ ልጄ ገና ምን አይተን ገዳም ብዙ ነው ያለ አገርሽን ሰላም ያርግልሽ ሃይማኖትሽን ይጠብቅልሽ ባንዲራሽን ይጠብቅልሽ ህዝብሽን ይጠብቅልሽ ልጄ አበባ ያርግሽ ልጄ ለሳቶሽ ከዛ እንትን የእሱ እናት ማለት ነች እታቴ ትባላለች ጌታነሽ ጠጋው ትባላለች አያቴ ነች እና እዚህ ጋር ሽቶ ቀባሁት ቀቢኝ አለች ይገርማች ነው በማርያም አንባለች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስተ ሥላሴ ከደከ ሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን ኢቲ ማርያም ጾር ለዓለመ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ያንተ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ዮሴፍ የነ ሙሴ የነ ዳዊት የነ ሰለሞን የነ ነህምያ የነ አስቴር የማቴዎስ የማርቆስ የሉቃስ የዮሐንስ የአባታችን የጳውሎስ አምላክ በቃ እንግዲህ ምንም ማድረግ አልችልም። አጠር አድርገዋለች እሷ ናት ያደረገችው። እና አንድ ደግሞ ማረሳው ትውስታዬ ምን እንደሆነ ታውቃላችሁ? ጾም ሰዓት ላይ በተለይ ቅዳሜ ላይ ማለት ነው ቤት ውስጥ እንዲህ ዶሮ ምናምን እርድ ሲካሄድ ያው ጩጬ ያለው ነው ትዝ የሚለኝ የምነግራችሁ ነው። ወይ ቴሌቪዥን ታዳምጣለህ የሆነ ነገር ያው በእኛ ጊዜ ደግሞ ጩጬ ስለነበረ ኤፍኤም ያለ አረጀን እኔ እኮ አርጅተናል ብዬ ቅድም ነግሬያቸዋለሁ። ለዛ ነው ሱሪ ለብሰን ምናምን ማፈረከውና በእኛ ጊዜ ኤፍኤም ነበር። ኤፍኤም አዳምጥ ነበር። አራት ቀን ነው ማለት ሰከሳቸው እና ማታ ላይ በቃ እንትን ነበር ቴሌቪዥን ምናምን በዛ ጊዜ የነበረው እነማን ናቸው? የወንዶች ጉዳይ በቃ በዛ ጊዜ የነበረው ሰዎች የወንዶች ጉዳይ ፊልም ምናምን አለው እና በተለይ ደግሞ ስቅለት መንፈሳዊ ፊልሞች ምናምን እና እነሱ ምናምን ያስታውሰኛል። አውደ ዓመት በተለይ ፋሲካ ሲደርስ እነዛ ናቸው ትዝ የሚሉኝ። ስንት ነው የዋጋው? 93 ሺህ ብር። 93 ሺህ ብር። ምንም እየመቱ አይደለም ና እንጂ የሚገርሙ ናቸው። ምን ላይ ነበር የቀረበው? ዋልታ ላይ በጤፍና በስንዴ የሚቀለቡ በሬዎች ምናምን ተብሎ ቅልብ በሬዎች ላይ ታቸው ግባብዳ በሬዎች እነሱ ስንት ሎሉ ነው? ይህ 90 ምናምን ሺህ ሆነ። የሚገርም ነው። እስቲ ወደ ዓመት እንግዲህ ፈታ ነው ማድረግ ወይ نعم 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 أنا سنتي أخ قبرك أنت أخ قبرك أو رخوسك في زوهم غيرك زسل أوي أنت جابريل أنت أخ قبرك أرجعك هلا حجة كم بحدش نازل ده هنا كم بحدش جاز ألقى يا أنت أخ قبر زقول أنا من الدورة ما يجمعي بيت بتردد بتعمل وياها ناين سحق إنهم بتعمل وياها سكانة سبابة سكانة جرا جرا مكلالج مزيج تكو ككاميرا وجربان ديت دمتو تاسم يا أسكين Ay Fazari mucho tampa te hará
የሌለ አባታ አትቻልም አቦ እቺ የሌለ ናት ታስመካዋለች ያበላል ከመጣን ኧረ ከመጣን አቤት እንዴ ዶሮን ይዘሽው ነይ እንጂ ወንድሜ ዶሮ እኮ ጠፍቷል ዶሮ ነገር ማይዝ እንዴት ማለት ሰንሰለቱን በጥሶ በሰንሰለት ነበር እንደሰርከው እና 500 ብር ገዝቼ ታዲያ በገመድ ልሰብልሽ ራስሽን ነው ዶሮ ማረግሽ ኮኮሎት ያታለሽ ማን ነው በጉንዱ ተይዞ ነው እኮ የጠፉት ምን እንዴት ማንና በግና ዶሮ የት አንድነት ፓርክ ዶሮ ዝባል አንዴ አውደ ዓመት ላይ እኔ ብዙ ጊዜ አርዳለሁ ዶሮ ፍየል ምናምን አርዳለሁና በተለይ ቢላ ምናምን ሳይሳል ከተሰጠ በቃ የሌለ ነገር ደግሞ ተስሏል ብሎ ሰጡ ከዛ አራት ዶሮ ምናምን ነበርና ወደ እርዱ ሲገባ አልኩልሽና እኔ ወንድማችሁ ፈታ ብዬ ቢላውን አነሳው አየው የተሳለ ይመስላል በቃ አልኩኝና ጀመርኩ አንዷን አርጄ ሳፋ ስር ወርወር አድርጌ አንዱን ልቆምበት አስደርጌ ሁለተኛው ብልየል ቢላው እንዳለ ደም ነክቷል ቶሎ መልሼ እንዳልስለ እስቲ ቆያልኩና ታጊዬ ከተጥኩት አንዱንም አሁንም አቀብ አድርጌ ታጊዬ ከተጥኩት አንዱንም ታጊዬ ከተጥኩት ከዛን ካድንና ትንሽ ቆየን በቃ አሁን ሞቷል ተብሎ አንሱ ተብሎ ስነሳ ሁለት ዶሮ ቁጭጭ የብር የለውላች የብር ሁለት ዶሮ በቃ ሊፍትት ብሎ ቁጭ ነው አባቱ የሌለ ተናደኩ መልሼ ደግሞ እንዳልፈርደው ማለት በቃ ምን ማለት ነው ምን ብዬ ነው ማለት ከዛ ነፍሱ እስኮታ ተጠብቁትና በቃ ተደስቼ ማለት ቢላው በስርዓቱ የተሳለ ነው እንደዚህ እኔም አንተን አይደለም ሳይው ግን የተሳለ ነበር መስለው ግን ጫር ስለተንጂ በስርዓቱ አልተሳለና እንደ አይነት ክስተት ሁሉ ገርሞኝ የብሬ ነው እስቲ ወደ ቀጣይ ቪዲዮች ጋምባ ጎራኒ አጋዲሎ ዋታሮ ኡኔናጋ ጎራኒ ይሩምባሪቦ እዚህኛው አንድ ብትወጣ ይሄ ከባድ ነው በዚህ አንድ ከቀመስ በተለይ ጥምቀት ዕለት ምናምን አሉ ጥምቀት ላይ ምናምን ጉራጌኛ አለ ትግሬኛ አለ የአማራ በተለይ ጎንደርኛ ምናምን አለ ያበደ ነው ብቻ ጥምቀት ፏፈሽና ነው ጥምቀት አፍንጫ ጎራዳ ብለኸኛል አሉ አፍንጫ ጎራዳ ብለኸኛል
ያላሉ እቃው እኮ ጓዳ ነው ቁም ነገር ሁሉ የት አባቱ ልጅ ሺህ ዓመት አይኖር ባል አይደል? ፍቅር ጠላው አሪፍ ነው። ጥልል በይ ጥልል ያርግሽ። አቡ ፍርስ ትላለች። በቃ 500 ብር መጨረሻ ውስጥ 500 ብር ጋሺ፣ ምንም የሌለው 500 ብር 500 ብር። ክርክር ምናምን አያስፈልግም። 50 ብር መልስ 500 ብር ነው። እዚህ ጋር ስልኮትን አንጡት ነው። እዚህ ጋር እቀፉት እቅፍ አድርጉት። እቅፍ። ቻው ቼልስ። በቃ ያው 5 ቦታ አንስቼዎታለሁ። ቻው፣ መልካም በዓል። እሺ ሂዱ። በቃ 500 በቃ በዲጄ ያበደ ነው። በዛ ላይ ቤዝ ይመታበታል። ይመቻችሁ። ጎሽ ናስቲ ወጥ ልጨምርልህ። ዶሮ ወጥ እኮ ነው። ኧረ ና ብላ ተው፣ በኋላ ራበኛል። እሺ አልጫውን ላድርግልሽ። ቀዩን ተውና አልጫውን ብላ። አልጫውን ላድርግልሽ። እሺ ድፎ ዳቦስ? አይ ዳቦም አልበላም። እሺ አንድ እንቁላል እንኳን ላድርግልህ። እንቁላል ብላ። እሺ አጥንት እንኳን ላድርግልህ። አጥንቱም ስጋ እዚህ ውስጥ ገብቶብኝ ማለት ነው። ጥርሴ ውስጥ እያሳመመኝ ነው። አጥንትም አልበላም አሁን። የበዓል ጊዜ አልበላም ያልከው ዳቦ፣ አጥንት፣ ወጥ አስታወስክ? ጊዜ ምንድን ነው? ከዚህ በኋላ መቼ ነው በዓል? ምን ነው በግ ልትገዛልኝ አሰብክ? አይ መቼ ነው ከዚህ በኋላ ዶሮ በግ ሆና የሚታረደው? መስከረም ላይ አሪፍ ትዝታ ነው። ከእሱ ከምሰራቸው እንትኖች በትንሹ 85-90% በቃ የኔ ሙሉ የኔ ነው ማለት ይቻላል። ፍሬ እንደታኛች አይ ጨብሲ ቀደንሳ ጨርሳለች ማለት ነው። ለነገሩ ኩሻፕ ምዘራ ማለት ነው። ዳንስ ላይ ጀግና اشتاقينا أرضيا لونجا اشتاقينا ورا أنا ويدي لا أبزا زيتي أنا ترمي عنقنا تامي ساقلة ستي ساقلة ستي በስኳር የሰጡት መሰለው እንዴ? አረጭቼ ሁለት ነገር በአውደ ዓመት ምድር ቁርጥ ካልተበላ በአውደ ዓመት የማይመስል በተለይ ደግሞ እንዲህ ካልቆረጥከው እኔ ተልካሻ ምግብ ነው የማይመቸኝ። በርገር፣ ፒዛ ታሪክ ለምን ነው አይመስለኝ።
ግን ያበረች ነው ካልተቆረጠ ምን ተባላ? ምኑን አውዳመጣ? እንኳን አደረሰ ለእርሶ ብዬ ይኸው እንኳን አደረሰት ልል ትንሽ ግን ተጠጥቶለታል። ይሁን እና በበዓል ምድር ምን ገጥሞ ነው እንዲያስቸኳይ ጉዳይ? ያው እንግዲህ ብዙ አሳልፈናል፣ ብዙ አብረን ቆምረናል፣ ተበልተናል፣ በልተናል፣ ተደስተናል፣ አብረን ብዙ አይተናል። ጃምቦ ቤትም ብዙ ነገር አይተናል አይደል አባብዬ? አዎ አውቃለሁ፣ ብዙ አይተናል። እናንተማ ወዳጄ እንደው ላስቸግሮት ነበር፣ እንደው ሰው የማይስማብን እዚህ ከቆመው በግማል አንድ በውስጥ እናክን ምን አሉ እየሄድክ እንዳይመሽብህ በል ሰላም አሉ። በጊላል እንዴ በግራስ ሰላም ነው ወይ? አለን ማጣው ቆይ ከብዬ ማጣው አንዴ በቃ ማጣውኛ አንዴ ያቀልዋጭ አመት በዓል እየጠበቀ መቀላውት ይስማማ አይናውጣ። እኔ ራሴ ታመም እኮ አልጠየቀኝም። ለዚህ ጊዜ ይመጣል ቀለዋጭ። እኛ እንኳን ኑ እንብላ ተባብለን ነው የምንበላው። ኢትዮጵያ ኧረ መረለቀቀ በቃ መጣው ችግር የለውም። ቆይ በዛኛው ደውልልኛ በቃ ችግር የለውም። አዎ ተመጣጣ በቃ ደረሰ ችግር የለውም። እንደ እኔ አንተ ቤት ሳልገባ የት እሄዳለሁ ብለን መጣሁ። እንዴት ነው ቤቶች? እንዴት ነው ሰላም ልልገባ እንዴ? እንዴት ነው እንዴት ናችሁ? እንዴት ነው ሰላም ናችሁ ወይ? አማን ነው እንዳለ ደብቆታል። ሰላም ነሽ? እንዴት ናችሁ? አላችሁ? አለን ተፈታ አላሉም እንዴ? ምንድን ነው ምንም ጭርህ ነገር እዚህ ልጅ አልተፈታም እንዴ? ማን የተፈታ? ምን ምንድን ነው አልተፈታም? ምንም አልተፈታም። ቸኮልኩ። የምትቸኩልበት ነገር ያለ ነገር ይገርመኛል። የሰማሁት ነው እንግዲህ አልተፈታም። የተፈታው ተፈታ እኮ እያሉ ነው። ምን ዝም ብሎ ነው የሚያወሩት? አንድ ሳምንት በዚህ ሰዓት ጥሩ አንድ ሳምንት ቀርብ ነች እኮ ዝም ብዬ እንትን ብዬ አልተፈታም። ምንም በቃ ምንም በአንድ ጊዜ እመጣለሁ እጠይቃቸዋለሁ። እንግዲህ ከሽዬ በጣም ደስ ብሎኛል ስላየሁ። በሉ ተጫወቱ፣ ያዙ፣ ምንም ችግር የለም። እሺ ያዙ፣ ይሄን ያዙ፣ ያለውን ያዙ። እመጣለሁ ሌላ ጊዜ። ምን አይነት ቀለዋጭ ምን አይነት ቀለዋጭ ነው? ምን አይነት አመል ነው? ከአመት አመት በዓል እየጠበቀ ጓደዬ ምናምን ካልተፈታ ሌላ ቦታ ከተፈታልኝ ብሎ ሄደ። በሉ እኔ ብሎ ታሽ ሳምንት ስንሳ ተፈታ እንዴ? ተፈታ። ወሽ እኔ ጊዜ አስሮት ምንድን ነው ያልከኝ? ያዟት አረምድ ነው ተፈቷል አይደለ? ሰው ይመጣያዝ በቃ ቶሎ ፈቱት። እኔ እኮ ሳምንት ድረስ እንዴት ይደርሳለሁ? ፈቱት ያዙ ተፈታ እኮ ያዙ እንጂ እንደ ያዙ ተፈታ እኮ ሙዚ ያዘ እስከዛ አንተ ተፈቷል። እስካሁን ያልኳችሁ ውሸት ነው ስቀልድ። እኔን መሳይ ቆንጆ የለም ኢንተዋለደ ከውበቴ ብዛት መልኬ ስለበዛ ከውበቴ ብዛት መልኬ ስለበዛ ወጣቱ ይለኛል ወንዱ ሙናሊዛ። አይ ጊዜ አጀጋየው አሁን ላይ እኮ አውደ ዓመት እንዲህ ኮንሰርት አለ መባል ማንም አይልም።
አይ ጊዜ የዛኔ እነሱ ነበር እንግዲህ ፈታ ማረግ ነው። ወምድርኒ ተገብር ፋሲካ ወምድርኒ ተገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ደስ ይላል። በትንሹ ባህሏን አስተዋውቃለች ማለት ነው። ያብደ በሌላ ቀንም እኮ ማድረግ ማንም አልከለከላችሁ። ሁለቱንም ወር እኮ ጾም አልነበረም። በፈለጋችሁት ቀን ማድረግ ትችሉ ነበር። ይሄ ግን ለምን ታሰበ? በዋዜማው ትንሣኤን ሁሉም ክርስቲያኖች አንድ ላይ አርደው በሰፈር ሁሉም ሰው እንደ ባህሉ የሚያከብረው በዓል ነው ከሃይማኖት በዓልነቱ ባሻገር። አሁን በዋዜማ ያውም የኦርቶዶክስ እምነት ተከታዮች በሚያከብሩበት ቀን አርደው ትንሣኤን ማክበር ምን ይሉታል? ጥቅሙስ ምንድን ነው? ከሃይማኖት አንጻር የማህበረሰቡን አንድነት ለመለያየት ወይም ልዩነቱን ለማስፋት ካልሆነ በቀር ከሃይማኖት አንጻር የሚጠቅም ነገር ካለ እስቲ አስረዳ። ሁለት ወር ሙሉ ይበሉት የለ ብለህ ነገር ወቅቱ ጠብቆ ትድላላ እንዲህ አይነት ነገር አይገባኝ። ጭፍን የሆነ አመለካከት ማለት ነው። እንዲህ አይነት አመለካከት አንተ ምንድን ነው ተቃራኒ አድርገህ የምታወራው? እነሱ ያ ሁለት ወር ሙሉ ሲበሉ የነበረው ምንድን ነገር አለ። ስቀጥል ደግሞ ይሄን አይል አንተም ባጋነን ከቁጡ ነገሩ እየተጋነን ይሄዳል። ምንም መብት የለም እና የማይጋነን ነገር አታጋነን። ያባለ ነበር በና እንግዲህ ለዛሬ ይዤላችሁ የቀረቡት ፕሮግራም ይሄን ይመስል ነበር። እንደወደዳችሁት ባለሙሉ ተስፋ ነኝ። በቀጣይ በአሪፍ ሰዓት በአሪፍ ፕሮግራም እስክንገናኝ ድረስ በዚሁ ቻል ሰንብት እላለሁ። አመሰግናለሁ።